ጥሪያችሁን ያከበራችሁ እግዚአብሔር ያክብራችሁ። ሁላችሁም አረፍ እንድትሉ በትህትና ጠይቃለሁ። ተመራቂና የተመራቂ ቤተሰብ ግን ባላችሁበት ትቆማላችሁ። አያምሩም ወይ? አንዳንድ ሰው ንግግር አይችልም ተፈጥሮ ሆኖ፣ በተለይ እናት ሲኮን ከባድ። አንድ ልጅ ወልዶ አሳድጎ ለዚህ ቁም ነገር ማብቃት መንገዱ ቀላል አይደለም። ሁላችንም ያለፍንበት ስለሆነ ስሜቱን የምንጋራው ይመስለኛል። ለእናትየው ቅድሚያ ብሰጥ ቅር የሚለው ያለ አይመስለኛል። ስለዚህ 18 ዓመት አንድ ልጅ እዚህ ማብቃት፣ ለዚህ ደረጃ ማብቃት ጉዞው እንዴት እንደነበረ በ18 ሰዓት ይበዛል፣ በ18 ደቂቃ ይበዛል። በቻለችው መጠን እንድታስረዳ የተሰማትን ስሜት ደግሞ ከእናንተ ጋር እንድትካፈል እድሉን ለመቅዲ ይሰጣሉ። በቅድሚያ እንኳን ደስ ያለሽ። ስለ ዮናታን አንድ ነገር በይ ብትባይ ምን ትያለሽ? ጉዞውስ እንዴት ነበር? 18 ዓመት አንቺ በይ። ንግግር አልችልም። ሁሉን ያደረገ እግዚአብሔር ነው። እግዚአብሔር ይመስገን። ዮኒን ብቻዬን አላሳደግኩትም። ጎረቤት፣ ቤተሰብ፣ ዘመድ አዝማድ ሁላችሁ መርታችሁ ነው። 12 ዓመት ቀላል አይደለም። ልጅ ያሳደገ ታውቃላችሁ። እግዚአብሔር ይመስገን ስለ ሁሉም ነገር። ደስታዬን ደስታ አድርጋችሁ የምትደሰቱ አብራችሁ ስለተገኛችሁ አመሰግናለሁ። አባቶች ሁላችሁም አመሰግናለሁ። ምንም ብለው ነገር የለኝም። ዮኒዬ በጣም ነው የምወድህ። ዮኒዬ ታዛዤ ነው። ትንሽ ትልቅ አክባሪ ነው። አመሰግናለሁ። የአባት ምርቃት እድሜ ያረዝማል፣ የእናት ምርቃት መንገድ ያቀናል ይላል ሀገሬ ሰው። አሁን ደግሞ አባቱ አቶ ሙሉጌታ ጉዞው እንዴት እንደነበር የሚሰማውን ስሜት ደስታውን ከእናንተ ጋር እንዲካፈል እድል እሰጠዋለሁ። ሙሉዬ በቅድሚያ እንኳን ደስ ያለ። እንኳን አብሮ ደስ ያለ። እንግዲህ ሀሳብ ያው ተመሳሳይ ነው ከእሷ ጋር። እሷ ብላለች ጨርሳዋለች። እሱ የኔ ሀሳብ እሱ ነው። አክብራችሁ ስለተገኛችሁ በጣም እጅግ አመሰግናለሁ። ሌላውን የጎደለው እግዚአብሔር ይባል። መቼም እንደዚህ በጥቁር ጓን ውስጥ ቆሞ ለሚመለከት ታዳጊ ወጣት እስካሁን ለመጣበት ህይወቱን የሚቃኝበት ከዚህ በኋላ ደግሞ ለሚሄድበት መንገድ ስንቅ የሚይዝበት ነውና በእውነት መገኘታችሁ እናንተ እዚህ መገኘታችሁ እንደ ቀላል እንዳታዩት። ለአንድ ወጣት መሳሪያ እያስታጠቃችሁ በውጊያ ላይ እንዳይሸነፍ አድርጋችሁ እየሰራችሁ ነውና አሁንም ለእናንተ ለራሳችሁ ምስጋናውን ውሰዱ በጭብጨባ። የዮናታንን ንግግር እንዲናገር እፈልጋለሁ። የዮናታንን ንግግር ያዝ አድርገውና ለእህት ወንድሞቹ እድል እሰጣለሁ። ታላቅ ሲኮን መኮርኮም አለ። ለካ አሜሪካን ያለ ነው ሰው አይኮረኩም። መቆጣት አለ፣ በእቃ መጋጨት አለ፣ በወንበር መጋጨት አለ፣ በፕሌይስቴሽን መጋጨት አለ። ብቻ ብዙ ነገር ይኖራል። ስለዚህ ወንድሟ እንዴት እንደነበር ለሮዲ እድል እሰጣለሁ። ስለ ወንድምሽ አንድ ነገር በይ ብትባይ ከዚህ በኋላ ሲሄድ ምን ልትይው እንደምትችይ እድል ልስጥሽ። Hi everybody, I'm Rhoda, Sioni's sister. I would just like to say I'm very proud of you and that you're a hardworking person. I want to say that I love you and I wish the best for you and I know you deserve everything God has planned for you. And Kwandasa. አያችሁ፣ በቤተሰብ መካከል ግጭት ሲኖር ፍቅር ይሸፍነዋል። ተቆጥቷት ሊሆን ይችላል፣ አልቆጠረችውም። እንኳን ደስ ያለህ ብላለች። እንኳን ደስ ያለህ ዮኒዬ።
ለወንድሙ እድል እሰጣለሁ። ወንድሙ መናገር ለሚፈልገው እድል እሰጣለሁ። እንኳን ደስ ያለ። ኮንግራቹሌሽንስ። Hi, my name is Caleb, and I would like to say that I'm very proud of you, Yoni, and how far you've come. You're hardworking, funny, fun to joke with, and overall a good brother. I appreciate everything you've done for me, and I'd like to say congratulations, and I know you do good in college. የሚያድግ ልጅ ሲናገር ጥሩ ትንሽ ነው ብለን አናልፈውም። እንዲናገር እድል እሰጠዋለሁ። Hi, my name is Albino, and I want to say thank you to Yoni for taking care of me, and God has blessed you to do a good job. We hope you do a great job at college. Thank you, we love you. ከአንደበቱ መጣፈጥ የንግግሩ ማዋል እግዚአብሔር ይመስገን። የመጨረሻውን እድል የምሰጠው ለተመራቂ ዮናታን ነው። ዮናታን እንደነገርኳቸው የእግዚአብሔር ስጦታ ማለት ነው። ለቤተሰቡ የመጀመሪያ ልጅ ስለሆነ የእግዚአብሔር ስጦታ ነው ብለው አምነው ቤተሰቦቹ ስም እንዳወጡለት እገምታለሁ። ዮናታን በቅድሚያ እንኳን ደስ ያለህ። መናገር የምትፈልገው ነገር ካለ መድረኩ ያንተ ነው። እንዴት ናችሁ? እኔ እግዚአብሔር ይመስገን። ይቅርታ ልልሽው ብዙ አማርኛ አልችልም፣ ግን በእንግሊዝኛ እናወራለሁ። Good evening, everyone. Thank you so much for being here. I want to start by saying that this celebration, this moment, is not just about me. It's about all of us. It's about the journey we've taken together to get here. And I really do mean together, because I didn't walk this path alone. Graduation is often seen as a personal milestone. But when I look back at the road that led me here, I see so many hands that held me up, so many voices that encouraged me, challenged me, believed in me, sometimes more than I believed in myself. And one of the biggest supporters I've had since the day I was born, my mom. Mom, I don't even know where to begin. I've watched you work harder than anyone I know. There were days I didn't even understand how you did it, how you kept going, how you always made sure I had what I needed, how you carried so much weight on your shoulders and still made room for me to dream. You've been my foundation. You've been the reason I never truly gave up. Your love, your strength, your sacrifice, they've been my guide, even when I didn't always show it. This moment, it's yours too, just like this is mine. You deserve this celebration just as much as I do, because none of it would have been possible without you. Just also thanking my dad too, who's been there along the way with us. To my friends, the ones who stuck by me, who made me laugh when I wanted to cry, who let me vent when I needed to breathe, thank you. You kept me grounded. You reminded me that I didn't have to have everything figured out. And that's okay to lean on people when life gets heavy. To my teachers, mentors, and even the people who challenged or doubted me, thank you. You gave me lessons that went beyond books. You taught me about resilience, about pushing past limits, and about finding my own voice. And to everyone here tonight, whether you've been in my life for years, or if you're just here to support and show love, thank you for showing up. Your presence matters. Your support means more than I can say. You being here proves that we're not just individuals walking separate paths. We are a community. Now I want to leave with you this idea that's always been on my heart. Looking back should push us to move forward. When we reflect everything we've been through, the good, the bad, the lessons we didn't ask for but needed, we realize how strong we actually are. Every struggle taught me something. Every obstacle pushed me to grow. And when I take a moment to look back, I don't feel stuck in the past, I feel inspired. Inspired to dream bigger, to move with purpose, to love harder, to keep going, not in spite of the past, but because of it. So as I stand here tonight, I'm not just thinking about the chapter that just ended. I'm excited for the one that's coming next. And I want you to know, whether you're family, friend, teacher, or a mentor, you're part of the story I carry forward.
So let's celebrate where we came from, let's celebrate where we overcome, and let's step into what's next together. በጣም ወዳችኋለሁ። በጣም አመሰግናለሁ። በሰው ሀገር ላይ ቢያድግም ሀገሩን አብዝቶ እንደሚወድ አንገቱ ላይ ባንጠለጠላት የኢትዮጵያ ባንዲራ ነግሮናል። አሁንም እንኳን ደስ ያለ ለማለት እንወዳለን። እጅግ አድርገን እናመሰግናለን። ቀሪ ዘመን የተባረከ እንዲሆን የምትሄድበት መንገድ ሁሉ የኮሌጅ ህይወት የተሳካና የተቃና እንዲሆን እንመኛለን። መቅዲ አክብሮች ለመጡትም እንደ መደምደሚያም እንዲሆን መናገር የምትፈልጊው ነገር ካለ አንድ እድል ልስጥ። አክብራችሁን ለመጣችሁ እግዚአብሔር ያክብራችሁ። ዮኒን ብቻዬን አላሳደፍኩትም። 12 ዓመት ቀላል አይደለም። እናትነት ታውቃላችሁ። የጎረቤት ጓደኞቼ በጣም አመሰግናለሁ። ሃይማኖት አባቶች አመሰግናለሁ። ልጅ በማሳደግ ሂደት ውስጥ ሁላችንም የራሳችን ድርሻ አለንና የምናገኛቸውን ልጆች ለልጆቻችን እያየን እንዲህ አይነት ትልቅ ቦታ ላይ እንዲደርሱ የበኩላችንን አስተዋጽኦ ማድረጋችንን እንቀጥል። እንደ ማህበረሰብ ትልቅ ነን። አሁንም ደግሞ የበዙ የተማሩ አዋቂ ልጆችን የምናፈራ ያድርገን። ፕሮግራማችን ይቀጥላል። ወደ ኬክ ቆረሳ ፕሮግራም ነው የምንሄደው። አሁንም የዮናታንን ቤተሰቦች አለቃቸው ወደ ኋላ ብቻ እንዲያፈገፍጉ አደርግና የኬክ